ፔሬድሽ ሊመጣ ነው ማርያ አታስቢ። ወይ ጉድ! የሱ ቀን አይታወቅም እንዴ? አንቺ ደግሞ አሁን እኮ ነው የጀመረኝ። እድሜ ስንት ነው? 30 ነሽ? 31 ነሽ። ታያለሽ ውዴ፣ ፔሬድ ነው። ኧረ እኔ 35ኛዬን ጨርሼ ወደ 36 መንገድ ላይ ነኝ። ሴት ስቲል ታያለሽ ውዴ፣ ስቲል ታያለሽ። የሌና ታያለሽ። ፔሬድ ነው። ጉቺ አምላክ እስራኤል። ኧረ ተይ ግን ጉቺ፣ ኧረ ተይ ግን ወይኔ ቤት ታለምማት እየቀለድኩ አይደለም። የዚህ ሰውዬ ሞት ስሰማ ነው የጀመረኝ። በስመ አብ እኔ ባላየው ኖሮ ይሻለኝ ነበር። እስቲ ማርያምን በየእውነትሽን ነው ሲሳሳሙ እንትን ላይ የተቀዳይች ደግሞ ልጅቷ አብኔ ቤት ትመጣለች። ፍሬንድ ነን ታውቃላችሁ። እስኪ ቆይ ያወራችን ጉቺ አንዴ ሎሚ ጠጭ፣ ሎሚ ጠጭ በሻት አድርገ ይመጣሉ። ቤት ውስጥ አንድ ነገር የለም። እኔ እናት በጣም በጣም ግን በማርያም ስታሳዝን ማርያምን እግዚአብሔር ይወድልን አድርጎ ይሆናል። ግን እኔ ለማጥሎኝ ነው አላማ እያለን ወሬ አውርተን ነጋለ ተብሎ ደግሞ የምታምር ልጅ ናት እኮ በጣም ነው የምታምረው። አይ ነው ቆንጆ አወራሻለሁ። ማይደር ከፈለግሽ እዚህ ምጭ እንጂ እኔ በአሁን በግል እያንዳንዶችን አላወራም። ሜራክን የምታውቁት በግል አታውቁትም። ሜራክን የምታውቁት በኔገሩ ቲክቶክ ላይ ደግሞ ያወራል። ኦኬ እዚያ ጋር የተዋወቃችሁት ዩ ግሪፍ ሄር እኔ ቲክቶክ የማየው እንደ ለፎሎር አይደለም። እንደሱ እንዳታስቡት፣ ኦኬ እንደሱ እንዳታስቡት። ግን እዚህ ጋር መቶ እልል ያለው በግል አይደለም የምናደርገው፣ በማህበረሰብ ነው። እያንዳንድሽ ድምፁን ሰምተሻል። የደበቁ ሰው አይደለም። መልኩን አይተሻል። ተቀርጿለን በራሱ ግሪብ የማደርገው እዚህ የለም እንጂ በስልክ የምትደውሉ ያከበርኳቸው ነው። እስኪ ማይቅድር ከአንቺ ጋር ካወራው አልመለስም ወደዚህ። ስለዚህ እዚህ ጋር መጪ ቤታ ፋይናሉ ምንድን ነው አሁን እያወሩ ያሉት? አይ ቲንክ እየደወሉ እየረበሿት ነው። እና ቆይ እየሳቀች ነው። ቆይ እየሳቀች ነው። ቆይ እየጠጣኝ ነው ውዴ። እንደምን አይታይሽም? እየጠጣኝ ነው። ውዴ ቲክቶክ ላይ ታኛለሽ። እውነት ነው፣ እውነት ነው፣ እውነት ነው። ከፈለግሽ እዚህ ጋር መተሽ እናውራሽ። እውነት ነው አለች። በቃ እንደገና ደውይ ወይ ደውል። እውነት ነው አለች። አያስቅም። እናንተ አትገልፍጡ። በሆነው ባልሆነ ጽፈሽላን ነው ቤታ ማ ምኑን ነው ታዲያ እውነት ነው ብላ ያለችው? ኖ ሰዎች ከላይ ይመስለኛል ይጽፉላታል። እውነት ነው ወይ አይ ቲንክ የሞተው ነው ምናምን ሲሮጥ እውነት ነው እያለች ነው። ከዛም ስልክ ቆይ ልደውል ብላ ይወጣችሁ። አቦ አያስቅም። በእናታችሁ አቦ ዝም ብላችሁ አገልፍጡ በእግዚአብሔር። እሺ ቆይ እሺ ጉቺ አልገባኝም። እንዴት ነው የሆነው? እኔም አንቺም አንድ ላይ አይደለን? ኮመንት ተጽፎልኝ አይደል ያነበብኩት ነው እንዴ? አልቀረብሽም? አዎ ማሬ ልክ ነሽ። እንዲሁ ሆዴ ሎሆሬ ሊፈነዱ። ማን የሞተው? ማንም አልሞተም። ሁሉም በህይወት አለ። እስኪ ዝም ብላችሁ ተቀመጡ። ወይ ኩድ ካለብን ጭንቀት ሁሉ ሌላ ጭንቀት። ኧረ እንደው አምላኬው ከዚህ የሆነ እንኳን ወይ የሆነ በቃ እግዚአብሔርዬ በቃ እኔ እኮ ይሄ አይገባኝም። ቲክቶክ አምላኬው የሆነ ፕላኔት ላይ ክተተኝ፣ የሆነ ነገር ውስጥ ክተተኝ። እኔ አምላክ እኔ እኮ እዚህ አይገባኝም እኮ የኔ ጌታ።
ምን አለበት ከቲክቶክ አለ ሌላ ቦታ ቢወስደኝ። ለብ ያለ ውሃ ጠጪ ይላሉ እነዚህ ደግሞ ለብ ያለ ውሃ አሁን በባዶ ሎሚ ጠጪ ሎሚ። ኧረ እኔ የለኝም ኬት የመጣ ሎሚ በቤቱ ፍርጁ ራሱ ልብስ አጣጥፌ ልጨምርበት ነው። ድንገታዊ ነው። ስሚ ማሪም እንደምታደርጊ የበር ጠርዝ እንጨት ፈልጊና ፈቅፍቀሽ ብርጭቆ ውስጥ ጨምሪ። ከዛ ሽሮ በሎሚ ጨምረሽ አማሲና ክብሪት ውስጡ አንድደሽ ማርያምን ጠጪ። ድንገተኛ ነው። ቁርጥ አድርጎ ይተውሻል። የበር እንጨት ኖ የበር መግቢያ አላ የበር እንጨት የለም እንዴ እናንተ? እሱን በቢላዋ ፈቅፍቂና ብርጭቆ ውስጥ ከተቺ። ማርያምን ነው የምልሽ። ከዛ ብርጭቆ ውስጥ ከከተትሽ በኋላ በርበሬም ጥሩ ነው አሉ። እንጨቱን ነው የምፈቀፍቀው። ዝም ብለሽ ግድግዳውን እንደዚህ ፈቅፍቀሽ ብርጭቆ ውስጥ ትከቻለሽ። ከዛ በኋላ ድንገተኛ ነው እንዲያው ሳብ አድርጎ ስለበላሽ ነው። ከዛ እሱን ታረጊና ሽሮ ትጨምሪያለሽ። ሎሚ ካለሽ ሎሚ ተሌለሽ ውሃ ትጨምሪና ክብሪት ጫር አድርገሽ ክብሪት እዛ ውስጥ ጨምረሽ ትሰጫለሽ። አባቴ ሙት ይተውሻል። አባቴ ሙት እየቀለድኩ አይደለም። ለድንገተኛ ብለው የኔ አማቼ እንደዛ ጠጥታኝ ታውቃለች። የድሮ አማቼ ማለት ነው። አንድ ጊዜ ሆዴን ቆርጦኝ ጨንቆኝ ማለት ነው። የድሮ ፍቅረኛዬ እንትን ደርሶበት ጨንቆኝ ማለት ነው። ርብትብት ብዬ ቁርጠት ዝልፍልፍ ስል ማርያምን ብርጭቆ አመጣችና ስሚ የዛ የምናውቀው ሰው ማለት ነው ግርግዳውን በቢላዋ እመቤቴን ነው የምልሽ። እንደዚህ ግርግዳውን አልኩ እንጨት አለ ይሄ በር እንጨት ፋቅ አድርግና ብርጭቆ ውስጥ ጨምር አደረገች። ከዛ በኋላ ሽሮ ጨመረችልኝ። ከዛ ሎሚ አድርጋ ክብሪት እንደዚህ አድርጋ ሻት አድርጊ ቶሎ ያለችኝ ቹስ አድርጋ ውስጡ ማለት ነው። ማርያምን ሆዴ በአንድ ቁርጠቱት ወይ ስንት ብር አሲዤ ቼክ አሲዤ የገባሁበትን ቤት ፍቄ ከዛ ብር ብላ ሴራ ካልሆነ በስተቀር አባቴ ሙት እውነቴን ነው። አንቺ በአባቴ እምላለሁ። አባቴ ሙት እንደዛ አድርገው። ኧረ ይሄ ሴራ ነው እንዴ? ዱባይ ቤተው በር ፋቂ የምትይኝ ብር አስይዤ እኮ ነው ቤቱ የገባሁት። ሴትዮ ፍቄ በኋላ ይለቁኛል እንዴ? ፍቃው ነው የሚለቁኝ። እዚሁ ተንፈራፍሬ ለምን አልቀርም እንዴ? ማን የሚሳሳመኝ? ስሚ እሺ እንትን ጠጪ በርበሬ አንዴ ልጅቷ ከከፈለች ምስር አሪፍ ነው። ምስር ስሚ አርጊና ጣራሽ ላይ ወርውሪ። ምስር በጠርሰሽ አርገሽ አኛኛኛ አርገሽ ማለት ነው ጣራ ላይ እንደዚህ ወርውሪ። ጉቺ ጌታ ምስር አለሽ? ምስር አኛኛ አርገሽ ጣራ ላይ ወርውሪ። ጌታን ይሄ ድንገት ካመመሽ ምቀኛ ነው ስልብ አርገው ይወስደሽ። ሽሮ ትላለች፣ ምስር ትላለች። ቤት ውስጥ ሎሚ የለም። ፌጦስሽ ፌጦ ቤታዩ ላስወጣሽ ነው። አሁን ገና ምን አደረኩኝ እንዴ? ለአንቺ ተጨንቄ በነገርኩሽ እንኳን እኔ ቤት ዱባይ ላይ ፌጦ አለ። ፌጦ ምንድን ነው ሲጀመር? እዚህ ጽፉ ነው ማርያም። ፌጦ ምንድን ነው? ለአመት ባል ተዘብዝፎ የሚበላው ነው። ለአዲስ አመት ምናምን ሱፍ ነው ሱፍ። አረ ለእንቁጣጣሽ ጠዋት ላይ የሚበላው ሱፍ አይደለም። አንቺ ደግሞ አረ ፌጦ አይደለም እሱ። አታቅልሽልሽኝ በእናትሽ። ኖ ማርያምን አይደለም ፌጦ። ስሚ ፌጦ ማለት ጠዋት ለአዲስ አመት የእንቁጣጣሽ ጊዜ ጠዋት ላይ ተፈትፍቶ የሚበላ ነው። እሱ ፌጦ አይደለም የሚባለው። ፌጦ አይደለም እንትን ነው ማርያምን። ፌጦ አይደለም አንቺ ድሬዳዋ ሰው አይደልሽ እንትን ነው ኑግ ፍትፍት ነው ኑግ። ማን ነው እንደዚህ የሚገለጭጨኝ? ስሚ ኑግ ፍትፍት ነው ኑግ ይነጩ ተልባ የምን ፌጦ ነው? ፌጦ እኮ መራራ ነው። ተልባ ፍትፍት ማርያምን ተልባ ፍትፍት። እናንተ ቤት ተልባ ነበር የምትበሉት? ማርያምን ተልባው መጀመሪያ ተልባው ይሄ እንጣጥ እንዴ ቆይ እንዴ ላውራ እንጣጥ የሚለው ነገር አለ። ማርያምን መጀመሪያ ይቆሉታል። መጀመሪያ ይቆላል። ከውስጥ ድንጋይ ያለውን ይወጣና ይቆላል። ማርያምን ነው በመቆለያ ይቆላልና ስሚኛ ብራውን ከሆነ በኋላ እንዳያር ይባላል ስለሚመር ማለት ነው። ከዛ ይቆላልሽና ይፈጫል። ከዛ ተተፈጨ በኋላ ውሃ ታመጫለሽ ምናምን ታዲያ ፍትፍት አድርገሽ ትበያለሽ። ይሄ እንደዚህ አይደለ ጾም ጊዜ ምናምን ጉሮሮሽ እንዳያምሽ አይደል ማሬ ምግብ እንዲገባልሽ በባዶልሽ እናበይ። አይ እሺ በያት ደስ ይላል። ፌጦ ምንድን ቆይ ማርያምን ፌጦ መራራ አይደለ? ጉቺ እመቤቴን አታዙሪብኝ። ፌጦ መራራ አይደል? አረኔ ቤታውን ከአንቺ ጋር ስልም ለራሴ ሁድ ቁርጠቱን ፌንት ሊያስነቅለኝ ነው አለ ዱባይ ይባላል። ቆይ ማንም ይስመኝ። እሺ ተልባ ለፋሲካ ነው። ፌጦ ምን አይነት ነው? እሺ ታዲያ አሺ